ሰላም ሰላም፣ ጤና ይስጥልኝ ውድ የግሽ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታ ይድረሳችሁ። እንኳን ወደ ግሽ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል መሰረታዊ የሆኑ የአማርኛና እንግሊዝኛ እንዲሁም ሂሳብ ትምህርቶችን እየተከታተል የመጻፍ የማንበብና ሂሳብ የመስራት ክህላችንን የምናዳብርበት ቻናል ነው። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ከሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት በማድረግ እኔን አበረታቱኝ። ለእናንተም ጠቃሚ ትምህርቶች እንዲደርሷችሁ ማለት ነው። ኦንላይን መማር የምትፈልጉም ካላችሁ ኦንላይን ትምህርት መስጠት ላይ ነኝ። ስር ባስቀመጥኩት የስልክ አድራሻ በተለያዩ የሶሻል ሚዲያ አማራጮች ልትማሩ ትችላላችሁ ማለት ነው። ቀጥታ ወደ ዛሬው ትምህርት ነው የምወስደው። ዛሬ ይዤላችሁ የመጣሁት ስም በእንግሊዝኛ መጽሐፍ ሰሞኑን እየሰራው ነው። ከሱ የቀጠለ በፊደል መና በፊደል ረ ቤተሰቦች ወይም ዘሮች የሚጀምሩ ስም መጠሪያ ስሞችን ማለት ነው እንዴት አድርገን በእንግሊዝኛ እንደምንጽፋቸው ነው የምናየው። አብራችን ቆዩ። እሺ፣ እዚህ ጋር በርከት ያሉ በመ በሙ በእስከ ሞ ድረስ እንዲሁም ደግሞ ሌሎች ከረ እስከ ሮ ድረስ ባሉ የሚጀምሩ ስሞችን ማለት ነው አምጥቻለሁኝ። በቻልኩት ሁሉንም ለማካተት ሞክሬያለሁ። እናንተ ደግሞ ይሄ ይቀራል የምትሉት ስም ያስቸገራችሁ ካለ በአማርኛ ኮሜንት ስር ጻፉልኝና በእንግሊዝኛ እንዴት ነው የምጽፈው እዛው ጽፋለሁ ማለት ነው። እሺ፣ በመ የሚጀምሩ ስሞች ከመ እስከ ሞ ድረስ ባለው ስጋም አሉ ቀጣይም አሉ እናያቸው። መክሊት መክሊት በእንግሊዝኛ MEKLIT መ እንግዲህ ኤም ሌተር ኤም ነች ሪፕሬዘንት የማታረጋት መን ኤም በተለያዩ እንግዲህ መሙሚ ማሚ ሞ እንግዲህ 7 ነው የመዘሮቹ። እንደዛ በሚሆንበት ሰዓት አናባቢዎች ይከተሏታል ማለት ነው። እሺ፣ መ ኤምኤ ነች፣ ክ ኬ ነች ኬ ከዛ ሊ LI ት ቲ ሁሌም እናገራለሁ። እያንዳንዷ እንግሊዝኛ አልፋቤት ማለት ነው ብቻዋን ከቆመች ምንም አናባቢ ወይም ደግሞ ቫውል በእንግሊዝኛ ቫውል የምንለው ወይም አናባቢ ማለታችን ነው ካልተጨመረባት ስድስተኛ አማርኛ ፊደልን ወይም ሳድስ ፊደላትን ነው የሚወክሉት ማለት ነው። ለምሳሌ ት አሁን ስድስተኛ ፊደል ናት። ምንም ሌላ አናባቢ ሳይጨመር ቲ መጠቀም እንችላለን። መክሊት። እሺ፣ ቀጣይ ሙሉ ጌታ ሙሉ ጌታ MULUGETA ሙ MU ሉ LU ጌ GE ታ ቲኤ እንግዲህ እዚህ ጋር አሁን ልብ ብላችሁ ካስተዋላችሁ ፊደል መ ኤም ነው ሪፈር የምታደርገው ብያችኋለሁ። ለ ደግሞ ኤል ነው። ገ ደግሞ ጂን እንዲሁም ደግሞ ተ ደግሞ እዚህ ጋርም ካያችሁ ቲን ነው የተጠቀምነው። ሙ ካልን ዩ ቫውል ዩን እንጠቀማለን። ሉ ኤል ዩ በድጋሚ ዩ እንዲሁም ደግሞ ጌ ለማለት GE አንድ ታ ለማለት ቲኤ ሙሉ ጌታ። ሌላ ሚስጥር ሚስጥር MI ሚ ሆነች አሁን እዚህ ጋር ስ ኤስ ጥ ቲ ኤንድ ር አር ሚስጥር። አያችሁት? ልብ ብላችሁ ካያችሁ እዚህ ጋር አሁን መ ለማለት ME ሙ ለማለት MU ሚ ለማለት MI እና ኤስ ለብቻዋ ሳድስ ፊደል ናት ስድስተኛ ስ ማለት ነው። ቲ ያልነውም ለቲን ለተም ለጠም ነው የምንጠቀመው። እንዲሁም ደግሞ አር ር ሚስጥር። ማራናታ ማራናታ MA RA NA TA ማ MA ራ
አርኤ ና ኤንኤ ታ ቲኤ ማራናታ። ሁሉም ስንተኛ ፊደል ናቸው? አራተኛ የመቤት፣ አራተኛ የረቤት፣ አራተኛ የነቤት፣ አራተኛ የተቤት ስለሆኑ ሁሉም ላይ አናባቢ ወይም ቫውል ማንን ተጠቅመዋል? ኤ ኤ ኤ ኤ ዩት ኤምኤ አርኤ ኤንኤ ቲኤ ማራናታ። እሺ ሜሮን ሜሮን ኤምኢ እንደ ሜ አርኦ እንደ ሮ ኤን እንደ ን ሜሮን። እሺ ምህረት ምህረት ኤምአይ ኤች አርኢ ቲ እዚህ ጋ ም ኮንሶናንት ስለሆነ አንዳንዴ በዚህ አጋጣሚ ማለት ነው ተነባቢዎች ብቻቸውን ተከታታይ ሲመጡብን እንደ አንተን ምንድናት አይን እንጠቀማታለን። ባውል ምህረት ምህረት አይን ማጥፋት እንችላለን፣ ግን ብትኖርም ይመረጣል ማለት ነው። ምህረት። እሺ ሞሚና ምህረት ምህረት ኤምአይ ኤች አርኢ ቲ ኤምአይ ይሄ እንደ አማራጭ ኤምን ብቻ መውሰድ እንችላለን፣ ግን ቤስት የሚሆነው ተከታታይ እነዚህ ሳድሶች ለመጡ እዚች ጋር ብንጠቀማት ይመረጣል ማለት ነው። ህ ኤች ረ አርኢ ት ቲ ብቻ ማለት ነው። ምህረት ሞሚና ሞሚና ኤምኦ ኤምአይ ኤንኤ ሞ ኤምኦ ሚ ኤምአይ ና ኤንኤ ሞሚና። መስፍን መስፍን ኤምኢ ኤስአይ ኤፍኤን ኤምኢ መ ነው፣ ኤስአይ ስ ነው፣ ኤፍ ፍ ነው፣ ኤን ን መስፍን። እሺ ሌሎችም ስላሉ በመ የሚጀምሩ ሌላም ስሞች ስላሉ እንቀጥል። እሺ አሁንም መላኩ መላኩ ኤምኢ ኤልኤ ኬዩ መ ኤምኢ ላ ኤልኤ ኩ ኬዩ መላኩ። መድህን መድህን ኤምኢ እንደ መ ዲአይ እንደ ድ ኤች እንደ ህ ኤን እንደ ን መድህን። መጥምቁ መጥምቁ ኤምኢ ቲአይ ኤም ኬዩ ኤም ማለቴ መ ኤምኢ ጥ ቲአይ ም ኤም ቅ ኬዩ። እንግዲህ እንደ ቀ በዛኛው ክፍልም ብያችኋለሁ። ሰው ስም ሲጻፍ ብዙ ጊዜ ኪውን ከምንጠቀም ኪው ነች እንደ ቀ የምትነበበው፣ ነገር ግን ኬም እንጠቀማታለን መጥምቁ ለማለት። አሁን በኬ ቦታ አንዳንዶቻችን ኪውን እንጠቀማለን። ለእኔ ግን ይሄኛው ፓርት ስለሚመቸኝ ይህም ስለሚያስኬድ ሁለት አማራጭ ስላለ ማለት ነው ኪውዩም ይቻላል፣ ግን ይህም ግን ፖሲብል ነው። ኬዩ ወይም ደግሞ ኪውዩ ማድረግ እንችላለን ማለት ነው እንዳይቆ። እሺ ሙሉ ሙሉ ኤምዩ ኤልዩ፣ ምክንያቱም ሁለተኛ የመቤት ሁለተኛ የለቤት ለሁለተኛ ቤቶች ዩዩ ነው የምንጠቀመው። ሙሉ ኮንስ ማለት አናባቢ ማለት ነው ቫውል። ውድ ቤተሰቦች ግን ለይበልጥ ግን ማለት ነው አዲስ ከሆናችሁ ያላያችሁት ከሆነ እንግሊዝኛ በደንብ ሰርች ይላችኋለሁ። ማለት እያንዳንዷ ፊደል ከሀ እስከ ፐ ድረስ እንዴት ሆና ከሀ እስከ ፐ እስከ ዘሮቻቸው ሲነበቡ እንዴት በእንግሊዝኛ ምን አይነት ፕሮናውንሲዬሽን አላቸው የሚለውን እዛ ስለሰራው ማየት ትችላላችሁ። ኤምዩ ኤልዩ ሙሉ። እሺ ሙ ሴ ተመሳሳይ ኤምዩ ሙ ሴ ደግሞ ኤስ አይ ኢ። ብዙ ጊዜ አማርኛ ላይ አምስተኛ ፊደላት የምንላቸው መጨረሻ ከቃል መጨረሻ ላይ በተለይ ስሞች ላይ ከመጡ
አይ ኢ እንጠቀማለን። ኖርማሊ አይን ኦሚት ወይም ደግሞ አይ የምትጠፋበት ጊዜ አለ፣ ግን እንደዚህ ብንጽፋቸው ቤስት ነው። ሙሴ። እሺ ሙባረክ ሙባረክ ኤምዩ ቢኤ አርኢ ኬ ኤምዩ ሙ ቢኤ ባ አርኢ ረ ኬ ክ። እንግዲህ ኬ እንደ ቀም እንደ ከም እንጠቀማታለን። ሙባረክ። ሙራድ ሙራድ ኤምዩ ሙ አርኤ ራ ድ እንደ ድ የምንጠቀማት ዲ ብቻዋን ያለ አናባቢ ማለት ነው። ዲ እንደ ድ። ሙራድ። ሚኒልክ ሚኒልክ ኤምአይ ኤንአይ ኤልአይ ኬ ሚኒልክ። ኤምአይ እንደ ሚ ኤንአይ እንደ ኒ ኤልአይ እንደ ል አንድ ኬ እንደ ክ ሚኒልክ። እንግዲህ እንደነገርኳችሁ ነው። ብዙ ጊዜ ማለት ነው ሰው ስንጽፍ በተለይ ኮንሶናንት በጣም ከበዛብን ተከታታይ ከሚመጡ እነዚህ ተነባቢዎች የምንላቸው ማለት ነው ከአምስቶች ቫውሎች ውጭ ያሉ እነሱ ከመጡብን ለስድስተኛ ፊደል አይ እንጠቀማለን። ብዙ ጊዜ አይ አለመጠቀም መብት ነው፣ ግን አንዳንዴ እንጠቀማለን። እሺ ሚሊዮን ሚሊዮን ኤምአይ ኤልአይ ኦኤን። እሺ ኤምአይ እንደ ሚ ኤልአይ እንደ ሊ ኤንድ ኦ እንደ ዮ ኤን እንደ ን ተጠቀምናል ማለት ነው። እንግዲህ ውድ ቤተሰቦቼ የአማርኛ ላይ ያሉ የቤቶች በእንግሊዝኛ በዋይ ነው ሪፕሬዘንት የሚደረጉት። ነገር ግን እነዚህ አይ ካለች ከአይ ቀጥለን ዋይን ከምንጽፋት ወይ ኤ ወይ ኢ እንደዛ እየጨማመርን እንደ አይ የን ድምፅ የመሸፈን ሁኔታ አለ ማለት ነው። ሚሊዮን። እሺ መቅደላዊት መቅደላዊት ኤምኢ ኬ ዲኢ ኤል ኤ ደብሊው አይ ቲ ኤምኢ እንደ መ ኬ እንደ ቅ ዲኢ እንደ ደ ኤልኤ እንደ ላ ዋይ አይ እንደ ዊ ኤንድ ቲ እንደ ት መቅደላዊት። ሚካኤል ሚካኤል ኤምአይ እንደ ሚ ሲኤችኤ እንደ ካ ኢ እንደ ኤ ኤንድ ኤል እንደ ል ሚካኤል። ማርቤል ማርቤል ኤምኤ አርቢኢኤል ኤምኤ እንደ ማ አር እንደ ር ቢኢ እንደ ቤ ኤንድ ኤል እንደ ል። አሁንም ውድ ቤተሰቦቼ ብዙ ስሞች የአማርኛ ስሞች ማለት ነው በፊደል መ ቤተሰብ ስለሚመሰረቱ ሌሎችም አሉ፣ እንያቸው አብረን። እሺ እዚህም ጋር ማርያማዊት 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 ኤምኤ አርአይ ኤ ኤምኤ ደብሊው አይ ቲ ኤምኤ እንደ ማ አርአይ አር እንደ ር አይኤ እንደ ያ ኤምኤ እንደ ማ ደብሊው አይ እንደ ዊ ኤንድ ቲ እንደ ት ማርያማዊት። እንደዚህ ነው የሚጻፈው። ማክቤል ማክቤል ኤምኤ ኬአይ ቢኢኤል ማክቤል። እሺ ማ ኤምኤ ኬአይ ቤ ቤኢ ቢኢ ል ኤል ማክቤል። ማርቆስ ማርቆስ ኤምኤ አር ኬ ኦ ኤስ
ማ ኤምኤ ር አር ኬኦ ቆ ኤስ ስ ማርቆስ። ማህሌት ማህሌት ኤምኤ ኤችአይ ኤልኢቲ ማ ኤምኤ ህ ኤችአይ ሌ ኤልኢት ቲ ማህሌት። ማህደር ማህደር ኤምኤ ማ ኤችአይ ህ ዲኢ ደ አር ር ማህደር ማህደር። ሜላት ሜላት ኤምኢ ኤልኤ ቲ ኤምኢ ሜ ኤልኤ ላ ቲ ት ምናለ ምናለ ኤምአይ ኤንኤ ኤልኢ ም ኤምአይ ና ኤንኤ ለ ኤልኢ ምናለ። ሞላ ሞላ ኤምኦ ኤልኤ ኤምኦ ሞ ኤልኤ ላ ሞላ። እሺ ወደ ቤተሰቦች የሚቀሩም ይኖራሉ። ለእኔ ታዩኝም ብቻ ነው እዚህ ጋር ያመጣሁላችሁ ስሞች ማለት ነው። እናንተ ኮሜንት ላይ ማስቀመጥ ትችላላችሁ እንዲጻፍላችሁ የምትፈልጉትን። እሺ ያሉት እነዚህ ናቸው። አሁን ደግሞ በረ የሚጀምሩ በረ ቤተሰቦች የሚጀምሩ ስሞችን እኔ አብራችን ቆየ በድጋሚ። እሺ ረ ብዙ ስም በረ የሚጀምር ስም እንግዲህ አላገኘውም ወይም አልመጣልኝም። እናንተ ግን ስማችን በረ ጀምሮ በጻፍ ተቸግረናል በእንግሊዝኛ የምትሉት ካለ ኮሜንት ላይ እንድታስቀምጡልኝ በአማርኛው በድጋሚ ማሳሰብ እወዳለሁ። እሺ በረ የተመሰረቱ እነዚህ ናቸው። እንግዲህ ትንሽ ናቸው። ረጃት ረጃት አርኢ ጀ ኤ ቲ አርኢ እንደረ ጀይ ኤ ጃ እና ቲ ት ረጃት። ሩሃማ ሩሃማ አርዩ ኤችኤ ኤምኤ አርዩ ሩ ኤችኤ ሃ ኤምኤ ማ ሩሃማ። ሪዝቃ ሪዝቃ አርአይ ዜድአይ ኬኤ አርአይ ሪ ዜድአይ ዝ ኬኤ ቃ ሪዝቃ። ራሄል ራሄል አርኤ ኤችኢ ኤል ራ አርኤ ሄ ኤችኢ ል ኤል ራሄል። ረህመት ረህመት አርኢ ኤች ኤምኢ ቲ ረህመት። ረ አርኢ ህ ኤች መ ኤምኢ ት ቲ ረህመት። ርብቃ 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 አርአይ ማድረግ እንችላለን ወይም አራዚቲዝም መጻፍ እንችላለን። አር ቢ ኬ ኤ ር አር ብ ቢ ቃ ኬ ኤ ርብቃ። ውድ ቤተሰቦች እዚህ ጋር ሳድስ ተከታታይ ሲሆን አይን ማስገባትም ይቻላል። እንደዛም ቢጻፍ እንደዚህም ቢጻፍ ልክ ነው። ሮቤል ሮቤል አርኦ ቢኢ ኤል አርኦ ሮ አርኦ ሮ ቢኢ ቤ ኤል ል ሮቤል። ሬድዋን ሬድዋን አርኢ ዲ ደብሊው ኤ ኤን ሬድዋን። ሬ አርኢ ድ ዲ ዋ ደብሊው ኤ ን ኤን ሬድዋን። ወደ ቤተሰቦች ለዛሬ ያመጣሁላችሁ በፊደል መና በፊደል ረ
ቤተሰቦች የተመሰረቱ ወይም ደግሞ የሚጀምሩ ስሞች እነዚህን ይመስላችሁ። ስትከታተሉ ስለነበራችሁ ከልብ ነው የማመሰግነው። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ ለሌሎችም እንዲደርስ። ቀጣይ ደግሞ በሌሎች የአማርኛ ስሞች ወይም ደግሞ በሌላ ፊደላት የሚጀምሩ ስሞችን በእንግሊዝኛ እንዴት መጻፍ እንችላለን የሚለውን ይዤላችሁ እመጣለሁ ማለት ነው። እስከዛ ድረስ ሰላም ሁኑልኝ በያላችሁበት።